ለመሆኑ የቁልቢ ገብርኤል ሚስጥር ምንድነው? ይህንን ያህል ህዝብ እንደ ማግኔት የሚስበው ኃይሉ ከየት መጣ? ዝናው ከሀገር አርፎ ዓለምን የዞረው በስሙ ተአምራት የሚደረገው የዚህ ቦታ ታሪክስ ከየት ይጀምራል? በየዓመቱ በተለይ በታህሳስ ወር ኢትዮጵያ ወደዚህ ተራራ ትጓዛለች። ሀብታሙና ድሃው፣ ወጣቱና አዛውንቱ፣ የተማረውና ያልተማረው ሁሉም በአንድ ልብ በአንድ ተስፋ ወደዚህ ቅዱስ ስፍራ ይጎርፋሉ። በሰው ዓይን የማይቻል የሚመስለውን ችግራቸውን ተሸክመው መጥተው በተአምር ሲፈታላቸው አይተው ይመለሳሉ። በምስራቅ ኢትዮጵያ ሰማይ ስር አንድ ተራራ ቆሟል። ይህ ተራራ ግን ከድንጋይና ከአፈር በላይ ነው። በሺዎች እንባ የታጠበ፣ በብዙዎች ስዕለት የተከበበ፣ የሚሊዮኖች ምስጋና የሚያስተጋባበት የተስፋ ተራራ ነው። ዛሬ ከታሪክ ማህደር ውስጥ ተነስተን በሚሊዮኖች እምነት ውስጥ አልፈን ወደ ተስፋው ተራራ ወደ ቁልቢ ገብርኤል እንጓዛለን። አብራችሁን ሁኑ። የተስፋው ተራራ ታሪክ የሚጀምረው ከእሳትና ከደም፣ ከጀግንነትና ከእምነት ከተሰራው የታላቁ የአድዋ ጦርነት ማህፀን ውስጥ ነው። ዘመኑ 1888 ዓመተ ምህረት ነበር። ኢትዮጵያ በጥቁር ሕዝብ ታሪክ ታይቶ የማይታወቅ የህልውና አደጋ ላይ ወድቃለች። የአውሮፓው ኃያል ጣሊያን በዘመናዊ የጦር መሳሪያ ታግዞ የሺህ ዘመናት ነፃነቷን ለመንጠቅ ድንበሯን አልፎ እየገሰገሰ ነው። የሀገሪቱ ዕጣ ፋንታ በአንድ ጦርነት ላይ ተንጠልጥሎ የወደፊቱም በጨለማ ተውጦ ነበር። በዚህ የጨለማ ሰዓት ዳግማዊ አጼ ምኒልክ ከሰራዊታቸው ጋር ወደ ሰሜን ሲዘምቱ ፊታቸውን ወደ ሰማይ አንጋጠው አንድ ታላቅ ስዕለት ተሳሉ። ይህ ተራ ቃል ኪዳን አልነበረም፣ በሀገር ፍቅርና በእምነት የተጸነሰ መሐላ ነበር። ሊቀ መልአክ ቅዱስ ገብርኤል ሆይ፣ በዚህ የህልውና ጦርነት ከጎኔ ቆመህ የኢትዮጵያን ክብር አስጠብቀህ ድልን ከሰጠህኝ በመስራቁ ምድር ለስምህ መታሰቢያ የሚሆን ቤተክርስቲያን አንጽልሃለሁ አሉ። ከድሉ ማግስት ንጉሠ ነገሥቱ ቃላቸውን አልዘነጉም። በመጀመሪያ በአዲስ አበባ የቅዱስ ገብርኤልን ቤተክርስቲያን አሳነጹ። በመስራቅ በኩል የተሳሉትን ስዕለት የማስፈጸሚያውን አደራ ደግሞ ለጀግናው የሐረርጌ ገዥ ለልዑል ራስ መኮንን ሰጡ። ነገር ግን ታሪኩ በዚያ አላበቃም። አንድ ሌላ ምስጢራዊ ምዕራፍ ይቀረው ነበር። በምስራቅ ሐረርጌ ዲያቆን ተስፋዬ የሚባል አንድ ቅንና እግዚአብሔርን የሚፈራ ሰው ነበር። አንድ ሌሊት በህልሙ ሊቀ መላእክት ቅዱስ ገብርኤል ተገለጠለት። ታቦቴን ይዘህ ያንን ተራራ ውጣ፣ ያ ቦታ እኔ የመረጥኩት የተስፋ ስፍራ ነው አለው። ዲያቆን ተስፋዬም ያለምንም ማመንታት የቅዱስ ገብርኤልን ታቦት አሸክሞ ዛሬ ቁልቢ በመባል ወደሚታወቀው ተራራ መውጣት ጀመረ። ጉዞው ቀላል አልነበረም። የእምነትና የጽናት ጉዞ ነበር። ታቦቱ ተራራው ጫፍ ላይ ሲደርስ አካባቢው በብርሃን እንደተሞላ ይነገራል። እናም ከአንድ ታላቅ ንጉሥ ስዕለት፣ ከአንድ ታላቅ ጦርነት ድል እና ከአንድ ቅን ዲያቆን ራእይ ነበር የቁልቢ ገብርኤል ታሪክ የተወለደው። ቁልቢ ገብርኤል እንዲሁ በድንጋይና በሲሚንቶ የታነጸ ቤተክርስቲያን አይደለም። በምድርና በሰማይ መካከል የተከፈተ ሕያው የሆነ የስዕለት ማዕከል ነው። ሰዎች በተስፋቸውና በእምነታቸው ልክ በተአምር ትርፍ የሚያገኙበት መንፈሳዊ ማዕከል ነው። የስዕለት ጽንሰ ሐሳብ የዚህ ቦታ የልብ ምት ነው። ስዕለት በሰውና በፈጣሪ ወይም በቅዱሳን መካከል የሚገባ ጥልቅና ግላዊ ቃል ኪዳን ነው። ሕይወት ፊቷን ስታዞር፣ ዶክተሮች ተስፋ ሲያስቆርጡ፣ ፍትህ የራቀ ሲመስል፣ የሰው ልጅ ተስፋው ሲሟጥጥ ፊት ወደ ቁልቢ ገብርኤል ይዞራል። አንዲት እናት ለዓመታት ልጅ አጥታ ስታለቅስ ቅዱስ ገብርኤል ሆይ የማህፀኔን ፍሬ ከሰጠኸኝ የበኩር ልጄን አንተ ወዳለህበት ተራራ ይዤው እመጣለሁ ብላ ትሳላለች። አንድ አባት በጠና የታመመ ልጁ አልጋ አጠገብ ሆኖ ሊቀ መልአክ ቅዱስ ገብርኤል ሆይ ልጄን ከዚህ ደዌ ከፈወስክልኝ ለአንተ ክብር በሬ አርጄ ለነዳያን እመጸውታለሁ ሲል ይማጸናል። አንድ ወጣት ከስደት በሰላም ከተመለሰ፣ ነጋዴ ከኪሳራ ከተረፈ፣ ተማሪ ፈተናው ከተሳካለት ሁሉም የየራሳቸውን ስዕለት
ወደዚህ ስፍራ አምጥተው ያስረክባሉ። የቦታው አፈርና አየር ስፍር ቁጥር ለሌላቸው የተፈጸሙ ተአምራት ምስክር ነው። የስዕለቱ መልስ ሲመጣ፣ የተስፋው ብርሃን ሲፈነጥቅ፣ የቁልቢ ተራራ በሚሊዮኖች ምስጋና ይሞላል። ወደዚህ ቦታ ስትሄዱ የእምነትን ኃይል በአይናችሁ ታያላችሁ። በአንድ ወቅት በህመም ሲሰቃዩ የነበሩ ሰዎች አሁን በጤና እየዘለሉ ሲያመሰግኑ ታያላችሁ። ባዶ የነበሩ እጆች ዛሬ ልጆቻቸውን ታቅፈው ለቡራኬ ሲያቀርቡ ትመለከታላችሁ። በችግር ተውጠው የነበሩ ሰዎች ስዕለታቸውን ለመፈጸም የሰባ በሬ እየጎተቱ ሲመጡ ታያላችሁ። የቁልቢ ገብርኤል ትልቁ ተአምር ግን ከግላዊ ፈውስም በላይ ነው። ቦታው የኢትዮጵያን አንድነት በተግባር የሚያሳይ ሕያው መድረክ ነው። በዚህ ተራራ ላይ የኦሮሞው፣ የአማራው፣ የትግሬው፣ የጉራጌውና የሌሎች ብሔሮች ጸሎት ወደ አንድ ሰማይ ያርጋል። የክርስቲያኑ ስጦታ ከሙስሊሙ ስጦታ ጎን ለጎን ይቀመጣል። እዚህ የማንነት መለያዎች ሁሉ ይሟሟሉ። ሁሉም ኢትዮጵያዊ ነው። ሁሉም በተስፋ የተሳሰረ የእግዚአብሔር ልጅ ነው። በዚህ የተአምራት አምባ እምነት ይታያል፣ ተስፋ ይዳሰሳል፣ ፍቅርም ይሰበካል። ለዚህ ነው ቁልቢ ከቤተ ክርስቲያንነት አልፎ የኢትዮጵያ ሕዝብ ሕያውና የማይነጥፍ የተስፋ ምንጭ የሆነው። በዓመት 2 ጊዜ በታኅሳስ 19ና በሐምሌ 19 የቁልቢ ተራራ ወደ ሰማያዊ ምድርነት ይቀየራል። በተለይ በታኅሳስ ወር ሊቀ መላእክቱ ቅዱስ ገብርኤል 3ቱን ወጣቶች ከባቢሎን እቶን እሳት ያዳነበት ቀን ሲከበር ከፍተኛ ቁጥር ያለው ምእመን ወደ ስፍራው ይጎርፋል። ከአራቱም የኢትዮጵያ አቅጣጫዎች ከመተማ እስከ ሞያሌ፣ ከአፋር እስከ ጋምቤላ መንገዶች ሁሉ ወደ አንድ አቅጣጫ ያመራሉ፣ ወደ ቁልቢ ገብርኤል። ጉዞው ትልቅ የጸሎትና የስዕለት አካል ነው። አንዳንዶች በአቧራማው መንገድ ላይ በጫማቸውም በባዶ እግራቸውም በመቶዎች የሚቆጠሩ ኪሎሜትሮችን በእግር ይጓዛሉ። እርምጃቸው የንስሐ ጸሎት፣ የላብ ጠብታቸው ደግሞ የእምነታቸው ምስክር ነው። በጉዟቸው ከማያውቋቸው ሰዎች ጋር እንጀራ ይቆርሳሉ፣ ውሃ ይጠጣሉ፣ የሌላውን ሸክም ያግዛሉ። በመንገድ ላይ ኢትዮጵያ አንድ ትልቅ ቤተሰብ ትሆናለች። ሌሎች ደግሞ በተለያዩ የትራንስፖርት አማራጮች ተጉዘው ይመጣሉ። ያሮጁ አውቶቡሶች በሰው ተጨናንቀው ጣራቸው በፍየሎችና በበጎች ተሞልተው ገብርኤል ሆይ በሰላም አደርሰን በሚሉ ዜማዎች ታጅበው ተራራማውን መንገድ ይወጣሉ። የቅንጦት መኪኖች ከባጃጆችና ከህዝብ ማመላለሻዎች ጋር ተጋፍተው ሁሉም ወደዚያች ተስፋ ወደ ተሰነቀባት ተራራ ይተማሉ። ቦታው ላይ ስትደርሱ የምታዩት ትዕይንት ልብን በሐሴት በግርምትም ይሞላል። ምድሪቱ በሰው ማዕበል ትናወጣለች። የጧፍ ብርሃን ሌሊቱን እንደ ከዋክብት ያደምቀዋል። የዕጣን መዓዛ አየሩን ይሞላዋል። የምስጋናና የጸሎት ድምጽ ያስተጋባል። የስዕለቱ አፈጻጸም የእምነትን ኃይል በአይን የሚያሳይ ሕያው ትዕይንት ነው። በእነዚህ ቀናት ቁልቢ የአንድ ቤተክርስቲያን ግቢ ሳትሆን መላዋ ኢትዮጵያ የምትሰበሰብበት ታላቅ አደባባይ ትሆናለች። የሰው ብዛት፣ የእምነቱ ጥንካሬ፣ የተስፋው ግዝፈት ያስደንቃል። የመጨረሻው ምእመን ከተራራው ወርዶ ወደ ቤቱ ሲመለስ ቁልቢ ወደ ዝምታው ይመለሳል። ነገር ግን እዚያ የተተወው የተስፋና የእምነት ማሚቱ በኢትዮጵያ ሰማይ ስር ለዘላለም ሲያስተጋባ ይኖራል። ምክንያቱም ቁልቢ ገብርኤል ተራ ሃይማኖታዊ ስፍራ አይደለም። ከድንጋዩና ከአፈሩ ከቤተክርስቲያኑም ጉልላት በላይ የሆነ ትርጉም አለው። ስፍራው የኢትዮጵያን ታሪክ የሚናገር ሕያው መዝገብ ነው። በአድዋ ጦርነት እሳት ውስጥ የተጸነሰው ታሪክ የኢትዮጵያን ነጻነት በእምነትና በጀግንነት የተገነባ መሆኑን ያስታውሰናል። ወደ ተራራው የሚደረግ ጉዞ ያንን ታላቅ ድል ዳግም የማክበር ያህል ነው። ቁልቢ በችግር ጊዜ የማይጠፋ የተስፋ ችቦ ነው። በሀገር ውስጥ ሰላም ሲታጣ፣ የኑሮ ውድነት ሲከፋ እና የግል ሕይወት ፈተናዎች ሲበዙ ኢትዮጵያውያን ተስፋ የማይቆርጡበት አንድ ምክንያት አላቸው።
ሁሌም ቢሆን ጸሎታቸው የሚሰማበት፣ ስዕለታቸው መልስ የሚያገኝበትና እንባቸው የሚታበስበት አንድ የተስፋ ተራራ እንዳለ ያውቃሉና። ከሁሉም በላይ የህዝቦቿ የአንድነት ማህተም ነው። በልዩነት ውበት ባላት ሀገራችን መለያየትን የሚሰብኩ ድምጾች በበዙበት ዘመን ቁልቢ ሁሉንም በአንድነት ያቆማል። ቋንቋ፣ ብሔርም ሆነ የኑሮ ደረጃ የለም። ያለው በተስፋ የተሳሰረ በአንድ ሰንደቅ ስር የተሰበሰበ ህዝብ ብቻ ነው። የሰሜኑ ሰው ከደቡቡ ሰው ጋር ዳቦ ሲቆርስ ካያችሁ የኢትዮጵያ እውነተኛ ውበትና ኃይሏ ምን እንደሆነ ትረዳላችሁ። የቁልቢ ገብርኤል ታሪክ የአንድ ቤተክርስቲያን ታሪክ ብቻ ሳይሆን የማይናወጥ እምነት ያላት፣ በተስፋ የምትኖርና በአንድነቷ የምትኮራ የኢትዮጵያ ታሪክ ነው። በዘመናት ውጣ ውረድ ውስጥ ኢትዮጵያውያን አንድ ነገርን ተምረዋል። ተስፋ ሲጨልም፣ መሄጃ ሲጠፋ ሁሌም የሚጠብቃቸው አንድ የተስፋ ተራራ አለ። ቁልቢ ገብርኤል። ለዛሬ በዚያ በቃን። በቸር ቆዩልን።